ቃልን በተግባር ለነገዋ ታላቅ ኢትዮጵያ ጤና ይስጥልን። የተከበራችሁ የሰላምና የልማት ዘብ የሆናችሁ ውድ ኢትዮጵያውያን በቅድሚያ እንኳን ለሰባተኛው ሀገራዊና ክልላዊ ምርጫ በሰላም አደረሳችሁ የሚለው ብልጽግና ፓርቲ የሀገራችንን የወደፊት ዕጣ ፈንታ የምንወስንበት የልጆቻችንን ብሩህ ተስፋ የምናሰምርበት ታሪካዊው ግንቦት 24 ቀን ቀርቧል። በመጪው ምርጫ የነገዋን ጠንካራ ኩሩና የበለጸገች ኢትዮጵያን የምንመሰረትበት ታላቅ ታሪካዊ አጋጣሚ ነው። ክቡራትና ክቡራን፣ ብልጽግና ፓርቲ ባለፉት ዓመታት በቃላት የተገደበ ሳይሆን በተግባር የተመሰከረለት በአይነታቸው እጅግ አስደናቂ የሆኑ የልማትና ሰው ተኮር ሥራዎችን ሲያከናውን ቆይቷል። ለዚህም በየቀኑ የምናሳያቸው የለውጥ ፍሬዎች ሕያው ምስክሮቻችን ናቸው። በሥራ ዕድል ፈጠራ ዜጎች ተቀጣሪ ብቻ ሳይሆኑ ራሳቸውን ችለው ሥራ ፈጣሪና ቀጣሪ እንዲሆኑ ሰፊ ዕድሎችን አመቻችተናል። በሚሊዮን የሚቆጠሩ ወጣቶች የራሳቸው የሥራ ባለቤትና ለሌሎችም አለኝታ መሆን ችለዋል። በትምህርት ዘርፍ የትምህርት ጥራትን ከማሻሻል ባለፈ በአንደኛ ደረጃ ትምህርት ቤቶች ታሪካዊውን የተማሪዎችን ምገባ ሥነ ሥርዓት ዘርግተናል። ልጆቻችን ሳይረባቸው በደስታ ተምረው ውጤታማ እንዲሆኑ ሌት ተቀን እየተጋን እንገኛለን። በጤናው ዘርፍ የጤና ተቋማትን በማስፋፋትና የመድኃኒት አቅርቦትን በከፍተኛ ደረጃ በማሻሻል ጤናማና አምራች ዜጋ ያላት ሀገርን ለመገንባት የበኩላችንን እየተወጣን ነው። ውጤቱም ታይቷል። የለውጥ ማዕበሉ ቀጥሏል። ፓርቲያችን ያመጣው ዘላቂ ለውጥ በዚህ ብቻ አይወሰንም። በመሰረተ ልማት የከተማና የገጠር መንገዶቻችንን በማስፋትና ደረጃቸውን በማዘመን የትራፊክ ፍሰቱን አቀላጥፈናል። የዜጎችን ሕይወትና ንብረት ከአደጋ ታድገናል። በአረንጓዴ አሻራ የተበከሉ ወንዞችንና አካባቢዎችን በማጽዳትና በማስዋብ ኢትዮጵያን የአረንጓዴ አሻራ ተምሳሌት አድርገናታል። በቢሊዮን የሚቆጠሩ ችግኞችን በመትከል ሀገራችንን የአፍሪካ ሳምባ ለማድረግ በሠራነው ሥራ የኢትዮጵያን ስም በዓለም አደባባይ ከፍ አድርጎታል። በቤት ግንባታ በመቶ ሺዎች የሚቆጠሩ ዘመናዊ ቤቶችን በጥራት አጠናቀን ለዜጎች አስረክበናል። በቀጣይም በሚሊዮን የሚቆጠሩ ቤቶችን በመገንባት የቤት ችግርን ለመቀነስ በትጋት በመስራት ላይ እንገኛለን። የተከበራችሁ ኢትዮጵያውያን ብልጽግና ፓርቲ በተግባር የተፈተነ በጠንካራና በሳል አመራሮች የተሞላ ለሀገር እድገት ለሕዝብ እርካታ በሳምንት ለ7 ቀን በቀን ለ24 ሰዓታት የሚተጋ ተወዳጅ ፓርቲ ነው። የጀመርነው የብልጽግና ጉዞ የሀገራችን ሰላምና አንድነት እንዳይቋረጥ በምግብ ራስን የመቻል ዋስትናችን ይበልጥ እንዲረጋገጥ ዓለም አቀፍ ዲፕሎማሲያዊ ስኬታችን በከፍታው እንዲቀጥል አገራችንን የቱሪስት መዳረሻና የኢንቨስትመንት መናገሻ ሆና እንድትጸና በመጪው ግንቦት 24 በሚደረገው ምርጫ ላይ ድምጾን ለብልጽግና ፓርቲ በመስጠት ለእርሶና ለመጪው ትውልድ የማይተካ ታሪካዊ ውለታን ያኖሩ። የስንዴ ነዶውን ምልክቱ ያደረገውን ብልጽግና ፓርቲን መምረጥ እድገትን መምረጥ ነው። ብልጽግናን መምረጥ ብሩህ ነገን መምረጥ ነው። በጊዜ የለንም ወኔ ተነሳስተን ቃልን በተግባር እንዳሳየን ሁሉ አሁን ደግሞ ኢትዮጵያን ተምሳሌት ሀገር ለማድረግ የእርሶን ውሳኔ እየጠበቅን ነው። ድምጾን ለብልጽግና ፓርቲ ይስጡ። የኢትዮጵያን ታላቅነት በተግባር ያረጋግጡ። በአዲስ አበባ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት